ሰላም ሰላም ወድ የኤች ሪአክት ቤተሰቦቻችን እንደምን ቆያችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬም ደግሞ ሌላ አይዲያ ሌላ ሐሳብ ይዘን መተናል ማለት ነው። ከዚህ በፊት ፖስት እያደረግን በነበረው የሪአክሽን ቪዲዮ ሁላችንም ፈታ እያልን እየሳቀን እየተጫወትን እየተዝናናን እንደነበረ ቆይታዎቻችን ይመሰክራሉ። እኛም እናንተ መሰከራላችሁ ማለት ነው። ዛሬ በጣም አዝኜ ነው የመጣሁት የእውነት ማለት ነው። ዛሬ በትክክል አዝኜና ከፍቶኝ ነው የመጣሁት። ቻናላችንን ክሪኤት ካደረግን ኦልሞስት 2-3 ሳምንት ምናምን ነገር ሆኖናል። ነገር ግን በዚህ 3 ሳምንት ውስጥ ወደ 4-5 ቪዲዮዎችን ፖስት አድርገናል። ከነዚህ ከ5 ቪዲዮዎች ውስጥ the most viewed ብዬ እኔ መሳሳለት አንድ ቪዲዮ አለ። ያንን ቪዲዮ ሪፖርት አድርገው አስጠፍተዋል። እነማን እንደሆኑ ግን አይደለም። የእውነት በጣም የደበረኝ ቻናል ውስጥ ካለው ከፍተኛ ቪው ያገኘልኝ ቪዲዮ ያ ነው። አሪፍም እየሄደልኝ የነበረው ቪዲዮ ያ ነው እና ያ ቪዲዮ ቢያንስ ወጥቶ ሌሎቹን ይዞልኝ ይወጣል ብዬ ነበር ተስፋ ያደረኩት። ያንን ቪዲዮ ግን ሳምዋን ሪፖርት አድርጎብኝ ዩቲዩብ አጥፍቶብኛል ያንን ቪዲዮ። እንግዲህ እስቲ ይግባኝ ጠይቄያለሁ። ምናልባት የሚሰሙ ከሆነና ቪዲዮ የሚመልሱልኝ ከሆነ በጣም ነው ደስ የሚለኝ። ግን በዚሁ ከቀጠለ በጣም ነው ማዝነው። ቢያንስ አዳዲስ የሆናችሁ ለዚህ ቻናላችንን ስታዩ ሰብስክራይብ ማድረግ እንዳትረሱ፣ አፕሪሺየት እንዲያደርገን ያለፈውን ትተን ወደፊት መሮጥ እንድንችል ማለት ነው። የጠፋው ቪዲዮ አንዴ ጠፍቷል። ምን ብለው እንዳጠፉብኝ አላቅም። ኮሚኒቲ ጋይድላይን ሲለኝ ብቻ ነው ያየሁት እና ቪዲዮ ሪሙቭድ እንደሆነ ብቻ ነው ገብቼ ሳይ በጣም የደነገጥኩት። ደብሮኛል። ቻናላችንን ገብታችሁ ስታዩ ሰብስክራይብ ማድረግ እንዳትረሱ ፕሊዝ። ቪዲዮቻችን ላይክ እያደረጋችሁ ከተመቻችሁ ማለት ነው ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀምጣችሁልን። ፖዚቲቭም ይሁን ኔጌቲቭ እንቀበላለን ብለናል በእኛ በኩል ማለት ነው።